ይሁን መድብል አንተም ቢሆን እሷን ማግኘት ከፈለግ ቀን ላይ ያገኛት። ለሷም ላንተም ቢሆን ጥሩ አይደለም ከመሸማኘት። ልክ ነህ። ከዚህ በኋላ ከመሻል አንቀሳቀሳት። እሺ እንዴት ነው? ደህና ነኝ እኮ አንተ እኔና ጽጌ አብረን እየሄድን መሳይና እህትና ቤርጎ ሲገባ አይተናል አይደል እንዴ ጽጌ? እንደው ማን ይሙት እቺን አይደለም በቦክስ በመትረየስ ራሱ ቢመታት ያረካል እንዴ? በቃ ሁላችሁ መረየ ክፍላችሁ ግቡ። ደሜን እንዲያፈሳችሁ እያንዳንዳችሁን ገደል ነው እሺ ማስገባችሁ ገደል። አረ በእናታችሁ እንደው ፍቀዱልኝ አናታን ብዬ ልገላግላት በሞቴ ጠገበችብን እኮ ጭራሽ። ሁላችሁ ወደየ ክፍላችሁ ግቡ አልኩ እኮ። ይኸውልሽ እህትና ቤተሰቦችሽን ሳሚልኝ። አይ መሳይ እኔ እነሱ ለመሳመሽ ታደርኩ በቃ እንዲሁ በሩቅ አይቻቸው መለሳለሁ እንጂ እኮ መሳማት ይችላል። እሱስ ልክ ነሽ ይገባኛል። ይኸውልሽ እህትና እነሱን ሰላም ማለት ስትፈልጊ እኔን እየመጣሽ ማቀፍ ትችያለሽ። የምርን? አዎ እኔ እኮ ማቀፍ ፈልጋለሁ። እኔ አቀፊኝ ታዲያ። ይልቅ እኔ የተቸገርኩት እዚህ አብረሽ በሚደጉማቸው ልጆች ምክንያት ነው። ጥሩ ልጆች አይደሉም እንዴ? እሱ ፊትማ እኮ መላክ ነው የሚሆኑት፣ ግን ይሁንዬ እስስቶች ናቸው። በቀጥራሽ እኮ አይወዱትም፣ አስመሳዮች ናቸው። ከትዝታ ውጪ ያሉትን ሁሉም ቤት ፈልጉ። ዮኒ እንዴት ቆይ እኔን ሳታማክረኝ እንዴት እንደዚህ ተወስናለህ? እነሱስ ማን አላቸው? የት ይሄዳሉ? አብርሽ በቃ አትጨናነቅሽ። አንቺ ሂጂ በእናትሽ። እንዴ አንተ አብርሽ ብቻሽን ቢዩሽ ከጣፈጠሽ። ትዝታ ያላሰበችው ነገር ስለገጠማት በጣም ደንግጣለች ማለት ነው። እሷ መጀመሪያ ላይ ያሰበችው ሌሎቹ ከዛ ቤት ከወጡ አብርሽ ከሷ ጋር ተስማምቶ እሷና አብርሽ ብቻ እዛ ቤት ውስጥ የሚኖሩ መስሏታል ማለት ነው። ግን ደግሞ አብርሽ ሌሎቹን እንደ ወንድሞቹና እንደ እህቶቹ ስለሚያያቸው ከነሱ መለየት ስለማይፈልግ ነው በመጨረሻም ትክክለኛውን ውሳኔ እነገልሞን የማያስቀይመውን ውሳኔ የወሰነው ማለት ነው። ከሷ ጋር የጓደኛውን ቤት እየጠበቀ እዛ ቤት ከመኖር ይልቅ አብሮ ብዙ ነገር ያሳለፉ እንደ ወንድምና እንደ እህት የሚተያዩትን እነገልሞን እነሱ ወደሚሄዱበት ቦታ እሄዳለሁ፣ እነሱ ተከራይቶ ወደሚኖሩበት ቤት እኖራለሁ በሚለው በመጨረሻም ከነሱ ጋር መሄዱ በጣም ትክክለኛ ውሳኔ ነው። ትዝታ ደግሞ ይሄ ነገር በጣም አስደንግጧታል። ያ ማለት አሁን ላይ ብቻዋን እዛ ቤት ውስጥ ልትኖር አትችልምና ይሄንን ነገር ደግሞ ለአብርሽ ጓደኛ ለዮናስ ደውላ እንደምትነግረው ግልጽ ነው ማለት ነው። ዮናስ ደግሞ ቀጣይ ላይ ያደርጋል ብለን የምናስበው ለአብርሽ ደውሎ በቃ ወደ ቤት ተመለስ የሚለውን ነገር ይነግረዋል ብለን እንጠብቃለን ማለት ነው። በእርግጥ እሱም ለመምጣት አስቦ አይደለም፣ ከነገ ወዲያ ያመጣለሁ፣ ሌሎቹን ከዛ ቤት አስወጣና ቤቱን አጽድታችሁ አንተና ትዝታ ብቻ ቤት ውስጥ ጠብቁ የሚለውን ነገር የተናገረው ትዝታ እዛ ጋር ፈጥራ በነገረችው ውሸት ነው እንጂ እሱ እውነትም ለመምጣት አስበው አይደለም ማለት ነው። ግን ደግሞ አሁን ላይ አብርሽ ቤትህን ለቆ ሌሎቹን ተከትሎ ሄደዋል የሚለውን ነገር ትዝታ ራሷ እንደምትነግረው ግልጽ ነውና ከዛም በኋላ ደውሎ አብርሽን ተመለስ ይለዋል ብለን እናስባለን ማለት ነው። ምናልባት እሱ ያንን ነገር ባይናገር ራሱ ደውሎ አብርሽን ተመለስ ባይለው ራሱ እና አብርሽ አሁን ላይ ሌላ ቤት ተከራይቶ ከዚህም በፊት እንደነበረው ደስተኛ ሆኖ አብሮ ይኖራሉ ብለን እናስባለን ማለት ነው። እነሱ ላይ የሚጨመረው የቤት ኪራይ ብቻ ነው። በፊት ቤት ውስጥ የሚያወጡ አስቤዛ እያዋጡ ነበር የሚችሉትና አሁን ደግሞ ያ የአስቤዛ ወጪ ላይ የቤት ኪራይ በጋራ ያዋጣሉ ማለት ነው። እሱም ብቻ ነው የሚጨመርባቸው እንጂ ሌላ የሚቀርባቸው ነገር የለም። እንደውም ከትዝታ ክፋት ከትዝታ ተንኮል ይድናሉ
ይሆናሉ ብለን እናስባለን ማለት ነው። ግን ደግሞ እዛም ደረጃ ሳይደርሱ የአብርሽ ጓደኛ ዮናስ ደውሎ በቃ ተመልሱ ሐሳቤን ቀይሬያለሁ ወይ ደግሞ ቀርቻለሁ ሌላ ጊዜ እመጣለሁ የሚለውን ነገር ይናገራል ብለን እናስባለን ማለት ነው። ግን ደግሞ ይሄንን ነገር እነገልሞ ይስማማሉ? እውነት ዮናስ ደውሎ በቃ ወደ ቤት ተመለሱ የሚለውን ነገር ቢነግራቸው እሺ ብሎ ይመለሳሉ የሚለው ነገር ጥያቄ የሚፈጥር ይሆናል ማለት ነው። ለምን ከተባለ ዮናስ ሌሎቹ ከዛ ቤት ይውጡ አንተና ትዝታ ብቻ እዛ ቤት ውስጥ ጠብቁኝ የሚለውን ነገር ሲናገር ሁሉም በጆሮአቸው ስለሰሙ ምናልባትም የክብራቸው ነገር ስለሚያሳስባቸው ደስ ባለው ሰዓት ውጡ፣ ደስ ባለው ሰዓት ተመለሱ የሚለን ከዚህ ሁሉ ለምን የራሳችንን ቤት ተከራይተን አንኖርም የሚለውን ሐሳብ ሊያመጡ ይችላሉ ብለን እናስባለን ማለት ነው። ይሄ ነገር የሆነ ደግሞ በትዝታ ምክንያት ነው። ሁሉም በፍቅር በሰላም ደስተኛ ሆኖ አብሮ ሲኖሩ እሷ ደግሞ በመሃል መታ እነሱ ላይ ተደርባ ሰላማቸውን በጥብጣዋለች ማለት ነው። በእርግጥ እሷ አሁን ላይ ብቻዋን ቀረች እንጂ ሌሎቹ አንድ ላይ እንደሚኖሩ ግልጽ ነው ማለት ነው። ሌላው ነገር ደግሞ የምናነሳው ስለ መሳይ ነው። መሳይ አሁን ላይ ስለ ራሱ እውነቱን የተናገረ ይመስላል። ለምን በዛ ልክ ገንዘብ እንደሚወድና ለምን በዛን ልክ ለትንሽ ብር ራሱ እንደዛ ሲስገበገብ እንደነበረ ዛሬ ላይ እውነቱን ተናግሯል ማለት ነው። መሳይ ገንዘብ እንደ ልቡ ካጠፋ ወይ ደግሞ እንደ ሌሎቹ ለገንዘብ ጥንቃቄ ካላደረገና ደስ ወዳለው ነገር የሚያወጣ ከሆነ እዚህ ጋር ለመድኃኒት መግዣ የሚሆነው ገንዘብ ካጠረው መድኃኒቱን ሳይወስድ አንድ ቀን ሙሉ ከዋለ ለህይወቱ አደጋ እንዳለው ተናግሯል ማለት ነው። ለዛም ነው እዛ ቤት ውስጥ ለዚህ ነገር አዋጣ፣ ለዚህ ነገር ክፈል የሚለውን ነገር ሲጠይቁት ራሱ እሱ ሊቀበላቸው ያልቻሉ ማለት ነው። ለ10 ብር ራሱ ጥንቃቄ ካላደረኩኝ መድኃኒት መግዣ ይቸግረኛል ብሏልና ያ ማለት መሳይ ምን አይነት ህመም እየታመመ ነው? ለምንስ ነው ህመሙን ለሌሎች መናገር ያልፈለገው? አብርሽን ራሱ ይሄንን ነገር እየደበቀው ነው። እናም ደግሞ መድኃኒቱን ራሱ ሌሎች ሰዎች እንዲያዩበት አይፈልግም፣ ይደብቃልና ለምንድን ነው ይሄንን ነገር ማድረግ ያስፈልገው የሚለው ነገር ባይታወቅም ግን ደግሞ መሳይ አሁን ላይ በራሱ ተስፋ የቆረጠ ይመስላል ማለት ነው። ትህትናም በጣም አሳዝናዋለች። ዛሬ እንደውም አብርሽ ወደሱ ክፍል መጥቶ እሱን ሲያጽናናው ምን አለበት ህመሜን ነግሬ እህቴንም አደራ ብሰጥህ የሚለውን ነገር መናገሩ መሳይ ከዛሬ ነገ አንድ ቀን እሞታለሁ የሚለው ስጋት አለበት ማለት ነው። ያ ማለት እሱ ያለበት በሽታ ለማንም ሊናገር ያልፈለገው በሽታ እንደዚህ አይነት ስጋት ውስጥ እንዲገባ አድርጎታል ማለት ነው። ግን ደግሞ ብቻውን ከሚጨነቅ ብቻውን ይሄንን በሽታ እያስታመመ ብቻውን ከሚብሰለሰል ለሌሎች ነግሮ አብሮ መፍትሄ ቢፈልጉ ወይ ደግሞ የተሻለ ሕክምና የሚያገኝበት እድል ራሱ ሊያመቻቹለት ይችላሉ ማለት ነው። ግን ደግሞ እሱ ያንን ነገር ሊናገር አልቻለም። ትህትናም እህቱ ነችና በጣም አሳዝናዋለች። ሌሎቹ ራሱ ይሄንን ነገር ባይነግራቸው ለትህትና ያለውን ነገር ወንድሟ እንደሆነ ነግሯት ወደ ቤተሰቦቹ ተመልሶ ቤተሰቦቹን ይቅርታ ጠይቆ ምናልባትም እሱ የሚሰጋው ህመም ቀላል ሆኖ የተሻለ ሕክምና የሚያገኝበት እድልም ሊፈጠር ይችላል ማለት ነው። ዛሬ ላይ በእርግጥ ትህትና ራሱ ይቅርታ ጠይቋት ነበር። ቤተሰቦችሽ ጋር ስትሄጂ ለኔ ሳሚልኝ የሚለውን ነገር መናገሩ ትህትና እንዴት ልትጠራጠር እንዳልቻለች ባይታወቅም መሳይ ወንድሟ ካልሆነ እንደ ሌሎቹ እዛ ቤት ውስጥ ነዋሪ ከሆነ ለምንድን ነው እናትና አባቴ ሳሚልኝ ያለኝ የሚለውን ነገር ማንሳት ትችል ነበር ማለት ነው። ግን ደግሞ እሷ መሳይ ወንድሜ ነው የሚለው ነገር ጉጉት ስላለባት ያንን ነገር በጥልቀት ወደ ውስጥ ገብታ ልትመራመረው አልቻለችም ማለት ነው። መሳይ ግን እዚህ ጋር እያደረገ ያለውን ነገር ትቶ ራሱን መደበቅ የትህትና ወንድም እንዳልሆነ ለሷ በተደጋጋሚ መንገር የሚለውን ነገር ትቶ ያለውን እውነታ ቢናገርና ወደ መፍትሄ ቢሄዱ የተሻለ ይሆናል ማለት ነው። እሱም አሁን ላይ እየተናገረ ባለው መሰረት ህመሙ በዚህን ሰሞን እንደጸናበት ወይ ደግሞ ከዚህም በፊት አሁን እያመመው ባለው ደረጃ እንዳላመመው አሞት እንደማያቅ ነበር እየተናገረ የነበረው ማለት ነው። ያ ማለት ከጊዜ ወደ ጊዜ ህመሙ በውስጡ እያደገ ስለሚሄድ ምናልባት ወደፊት የማይድንበት ደረጃ ከመድረሱ በፊት ይሄንን ነገር መፍትሄ ቢያበጅለት የተሻለ ይሆናል ማለት ነው። ሌላው ነገር ደግሞ እዛ ቤት ውስጥ ሊደረግ የነበረው ሰርግ ነው ማለት ነው። የጽጌና የተንከሲስ ሰርግ
አሁን ላይ አብቅቷል ማለት ነው። ተንከሲስም ጽጌ እያታለለቻቸው እንደነበርና ሆዷ ውስጥ ጨርቅ አስቀምጣ ነፍሰ ጡር ነኝ በሚለው እነሱን እያጭበረበረች እንደሆነ በመጨረሻም ተረድቷል ማለት ነው። በእርግጥ ይሄ ነገር የሆነው ራሱ በትዝታ ምክንያት ነው። ትዝታ እዛ ጋ መሳይና ትህትና አልጋ ቤት ሲገቡ አይቻለሁ ይሄንን ነገር መስክሪ በሚለው ጽጌ እምቢ ስትላት ነበር እውነታውን እዛ ጋ ያወጣችበት ማለት ነው። ግን ደግሞ ያንን ነገር በማድረጓ ትዝታ አንድ ጥሩ ያደረገችው ነገር ቢኖር ይሄንን ነገር በማውጣቷ ተንከሲስን አድናዋለች ማለት ነው። ጽጌ ይሄንን ነገር ለምን ማድረግ እንደፈለገች ባይታወቅም ግን ደግሞ ከአኳኋኗ ስንረዳ በጣም ተቸግራ የምትኖርበት ቦታ አታ ነው እዚህ ጋር ይሄንን ዘዴ መርጣ ተንከሲስና መሳይን ለማጥመድ የሞከረችው ማለት ነው። ግን ደግሞ ያለችበት ሁኔታ ምንም እንኳን ቢያሳዝንም የመረጠችው መንገድ በጣም ስህተት ነበር ማለት ነው። በእንደዚህ አይነት መንገድ ከምትመጣ እነሱን በፍቅር መታ እንደ ቤተሰብ ከናንተ ጋር መኖር እፈልጋለሁ ብቻዬን ኑሮውን አልቻልኩትም የሚለውን ነገር ቁጭ አድርጋ ሁሉንም አብርሽንም ብታማክረው ከሌሎቹ ጋር እንደሚኖሩት ከሷ ጋር ይኖሩ ነበር ማለት ነው። ግን ደግሞ እሷ የመረጠችው ትክክለኛ መንገድ ባለመሆኑ ከዛ ቤት አባሯታል ማለት ነው። አሁን ላይ ጎዳና ላይ ወጥታ የምትሄድበት ቦታ ራሱ ቸግሯታል ማለት ነው። ግን ደግሞ ድጋሚ ወደ እነሱ ተመልሳ እነሱን ይቅርታ ጠይቃ ይሄንን ነገር ለምን እንዳደረገችው ለምን ይሄንን መንገድ እንደመረጠች ከመጀመሪያው ጀምራ በዝርዝር ብታስረዳቸው ምናልባት ይቅርታ አድርገውላት ሊረዷት ይችላሉ ማለት ነው። ከተንከሲስ ጋር በፍቅር ወይ ደግሞ በሌላ ነገር መቀጠል የሚለውን ነገር ትቶ እንደ እህትና እንደ ወንድም ሌሎቹ አብሮ እንደሚኖሩ ምናልባትም ከነሱ ጋር ህይወትን ተጋርታ መኖር ትችላለች ማለት ነው። ግን አሁን ላይ ከቤት አባሯታልና የምትሄድበት ቦታ ቸግሯታል ማለት ነው። እሷም አሁን ላይ ታደርጋለች ብለን የምናስበው ምናልባት የምትሄድበት ቦታ ካጣችና የምታድርበት ቦታ ከቸገራት ምናልባትም አብርሽና መሳይን ሌሎቹን ፈልጋ ልታገኛቸው ትችላለች ማለት ነው። በእርግጥ እሷም አሁን ላይ ከዛ ቤት እንደወጡ ምንም የምታውቀው ነገር የለምና ምናልባትም ወደዛ ቤት እነሱን ፍለጋ ልትመጣ ትችላለች ማለት ነው።